ዛሬ እንግዲህ እናንተ ጋር የመጣሁት አንዳንድ ቃለ መጠይቆችን ለማድረግ ነው ወደ እናንተ የመጣው። ቃለ መጠይቆችም በተሳሳተ መንገድ መከላከያ የሚባለውን ዘር አጥፊ አውዳሚ ኃይል እየተቀላቀለ ህዝባችን እየጨፈጨፈ ያለውን ኃይል እና አማራ ህዝብ መብትና ጥቅም የቆመውን ኃይል ለአማራ ህዝብ ብቻ ሳይሆን ለመላው ኢትዮጵያ ነገ በነጻነት የምትኖርበት ሀገር እንዲኖረው ለማድረግ ሌት ተቀን የሚታገል ኃይል ነው። ስለዚህ አሁን እናንተ ወደዚህ ስትመጡ ከነበራችሁበት ተቋም ከርታችሁ ስትመጡ እዚህ የቆያችሁንና አሁን አጠቃላይ ጠላት ወይም ደግሞ መከላከያ የምትሉት በእናንተ አጠራር ያለበትን ቁመና በአግባቡ እንድታብራሩልን ቃለ መጠይቅ ለማድረግ ነው። እንግዲህ መጀመሪያ ስማችሁን እንድታስተዋውቁ ነው እንፈልግ። ወንድሜ እዛ ጋር ስምህን እስኪ አስተዋውቁኝ። እሺ፣ አመሰግናለሁ። መሰረታዊ ወታደር ተስፋውን ጌታ ነው እባላለሁ። የመጣሁት ከማዕከላዊ ጎንደር ዞን ጠገዴ ወረዳ አዲስ ዓለም ቀበሌ ክፍለ ጦርክንም እዛው። እሺ፣ ምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር 4ኛ ሻለቃ። ቀጥሎ ወንድሜ። እሺ፣ መሰረታዊ ወታደር አስፋውዴ ይባላሉ። መጣሁት ከሰሜን ጎንደር ማዕከላዊ ጎንደር ወረዳ አምባዮሪስ ቀበሌ 01። የነበርክበትን ክፍለ ጦርም በዛው እየተናገራችሁ ነው። ሌሎች የነበርኩበት ክፍለ ጦር 78 ነው። እሺ፣ ቀጥል። አመሰግናለሁ። ስሜ መሰረታዊ ወታደር በሺው ሲቀቶ ይባላሉ። አንደኛ ሻለቃ 76ኛ ክፍለ ጦር አንደኛ 3ኛ ሻለቃ 3ኛ ሻምበል ነበርኩ። ከየት ነው የመጣ? እኔ ሲዳማ ነው። ሲዳማ ሆኖ ወረዳ አንተ ነህ? ወረዳ ቡና ነው። ቀጥል እስኪ ወንድሜ። የድል ተመሰግናለሁ። 76ኛ ክፍለ ጦር ምስራቅ ኢስ አንደኛ ሬጂመንት ነው መጣ። ከመጣ ቦታ ደቡብ ክልል ሐዋሳ ወረዳ ቡርሳ ቀበሌ ወጥቻባሉ ቦታ ነው መጣ። ወንድሜ ቀጥል። አመሰግናለሁ። የመጣሁት ባስኬቶ ልዩ ወረዳ ይባላል። የባስኬቶ ልዩ ወረዳ ነው። የገባሁት የ99ኛ ክፍለ ጦር 3ኛ ሻለቃ 4ኛ ሻምበል ነኝ። ከዛ ምክትል 10 አለቃ ዋሱ ሁላቱ ይባላል። ቀጥል። ስሜ አዱኛ ባልባሉ መሰረታዊ ወታደር አዱኛ ባልባሉ 99ኛ ክፍለ ጦር 2ኛ ሬጂመንት። ወደ መከላከያ የገባሁት 2015 ከዛ በኋላ ወደዚህ መቼ ነው የመጣው? ወደ አሁን የመጣችሁና የከዳችሁ ሰሜን ሜጫ ወረዳ መራዊ አካባቢ ላይ ነው የከዳችሁ። መቼ ነው ወደዚህ የመጣችሁ? ስትመጡስ ምን አላማ ይዛችሁ ነበር የመጣችሁ? እንግዲህ ወደ አማራ ክልል የገባ ነው 2016 መስከረም ላይ ነው። ስንገባ እንግዲህ ይሄን ወራሪና ዘራፊ ኃይል አጥፉ ተብለን የመጣ እና ከመጣችሁ በኋላ ባሰባችሁት ልክ ላይ ያገኛችሁት አሁን እዚህ ያለው በምትሉት ልክ ዘራፊና ወራሪ ኃይል ነው? ይሄ ማለት በፊትም ቢሆን የፋኖን ጀግንነት የፋኖን ጥሩ በጎ አድራጊነት አውቃለሁ። ዙሮ ያው የተባለው ዘራፊ አጥፊ የሆነ ቡድን አጥፎ ነው ተብሎ የመጣ ነው። ግን እኛ በቆየንበት ጊዜ ዘረፈን ወይም ደግሞ የንብረታችን ተዘረፈው ታገተ ነው ብሎ መጣ መለከተ ህብረተሰብ የለም። እሺ፣ መቼ ነበር ወደዚህ የመጣችሁ? በምስራቅ ጎጃም ዞን ምዕራብ ጎጃም መሰላም አካባቢ ለ6 ወር ተቀምጠናል። አሁን ወደ መራዊ የመጣ ነው መስከረም 16። እንግዲህ እንደሚታወቀው በየአካባቢው በምትንቀሳቀሱበት ሰዓት ብዙ ንጹሃን ይጨፈጭፋሉ በማንነታቸው ምክንያት፣ ሴቶችም ወንዶችም በእድሜ ከፍ ያሉ ማህበረት ንብረትም ይዘረፋል። ይህ እንዴት ነው የሚፈጸመው? እስኪ ካየው ከተረዳው እስኪ አብራራልኝ። ይሄ የፋኖ ቤተሰብ ነው ወይም ደግሞ የፋኖ ቤት ነው የፋኖ ቤተሰብ ቤት ነው ከተባለ በቃ ያለውን ቲቪ የሚሆን ምንም ብር የሚሆን የተገኘው ነገር ይዘው ይላሉ። አይ እንደው ከፋኖ ቤተሰብ አሁን ፋኖ ከሚባሉት ውጭ ሌላም ቤተሰብ ዘረፋ ይካሄዳል። የያዙት ተልእኮ አንድ አማራን ማጥፋትና የአማራን የሆነ ንብረት ማጥፋት ነው የሚመስለው። እንደዛ ነው። ስምሪትም ሲሰጣችሁ በዛ ልክ ነው ስምሪትም ተወስዶ ከመጣችሁ በኋላ ስለዚህ የፋኖዎች አቀባበል እንዴት አገኛችሁት? ማህበረሰቡም አጠቃላይውን ከማህበረሰቡ ጋር ተቀላቅላችሁ ነው እየተንቀሳቀሳችሁ ያለና ማህበረሰቡ እንዴት አገኛችሁት? ማህበረሰቡ ያው የጎጃምን ህዝብ እናውቀዋለን። ያበላል፣ ያጠጣል፣ ያለብሰናል። ይሄው እንደመጣው ልብስም ተቀይሮልኛል፣ ምግብም እንደፈለኩ ነው ማለት ብርም ተቀበያለሁ። ተመችቶኝ ያለው። እሺ፣ አመሰግናለሁ። እስኪ ወንድሜ ቀጥል። ያው እኔም የመጣሁት ከሶማሌ ክልል ነበር በረሃ ላይ ማለት ነው። እሺ፣ ሶማሌ ክልል መጣን። እንደመጣን ያረፍነው ፍኖተ ሰላም ነው። እሺ፣ አንድ ሻለቃ ነበረችኛ ማለት ነው። ከዛ ከመጣን በኋላ ያው የተሰጠን ነው ፋኖ ሲባል መጀመሪያ ከኛ ጋር ታገሩ ፋኖ በህዋት ጊዜ ማለት ነው።
ፋኖ ማለት ያው ጀግና ነው ማለት ነው። ግን እነሱ ደግሞ አኑሮውን ያስተላለፉት ዘራፊ ትክክለኛ ፋኖ አይዋጋም። ይሄ ዘራፊ ወንበዴ ነው ብሎ ያስተላለፉት ማለት ነው። እንዳለው የምታየው በጣም ብዙ ልጆች አሉ ማለት ነው። ታግተው ያሉ ማለት እስር ቤት ያሉ ልጆች አሉ በማንነታቸው ማለት ነው። መከላከያውን ለሀገር ነው አይደለም እንደ መከላከያ የሚባለውን ለሀገር ነው የወጣ መከላከያ ማለት ነው። ጫካው የድሮ ይወደቅ ያለ ለሀገር ይላል። ግን መከላከያ ብሎ ስሙ ብቻ ነው ያለው። እንጃን ስንት ወጣቶች አሉ ስንት ወጣት ማለት ነው በየቦታ በየታስሩ አሉ ማለት ነው። በማንነታቸው ምክንያት የታሰሩ ማለት ነው። አሁን ያለው ቁመናስ ምን ይመስላል? መከላከያ የሚባለው ተቋም ቁመናው ምን ይመስላል? ምንም አሁንም እኮ ምንም የጸዳ ነገር የለም። ስለዚህ ያለ ነገር አሁን በመከላከያ ውስጥ ላይ ያለ ነገር አሁን አመራር የተባሉ በሙሉ በቃ ያው ይበታሽ ያለ የሆነ ነገር ስትናገር ተሮለት ትታሰራለህ፣ ትረሸናለህ። ስንት ህፃናት አሉ ምንም የማያውቁ ህፃናት የሞቱ የገቡ የሞቱ ያለው እኮ ህፃናት ማለት ግን አሁን የሚነገረው ነገርና እነሱ የሚያወሩት ነገር በጣም አሁን እኔ እዚህ ፋኖ ወደ ፋኖ ስገባ አሁን ይሄ ምንድነው እንትን መራዊ ማለት ተማራዊ መጫ ላይ ነው እጂ እንትን ያልኩት ማለት ነው። እሺ ግን እነሱና ያወሩትና እነሱ የተቀበሉ ፋኖች አቀባበል በጣም ሰማይና ነው። በጣም ፋኖ ስትሄዱ ምን ያደርጋችኋል ይሏችኋል? ታረዳዳችሁ ፋኖ ይቆርጣችኋል በቃ። ግን አሁን እጄ ፋኖ ጋር እንደተቀላቀልኩኝ ወዲያው ልብስ ቀየሩልኝ፣ ሻወር ወዲያው ገባሁት። የምፈልገው ነገር ወዲያው ስልክ ቤተሰብ ጋር በስልክ ማለት ቤተሰቦች ጋር አገናኘ። ስለዚህ እንደው እዛ ውስጥ ላይ ላሉ የአንተ ጓደኞች የነበሩ የመከላከያ ሰራዊት አባላት ምን መልእክት ታስተላልፋለህ? አይስለም ፋኖ ማለት ወንድማቸው እንደሆነ ማወቅ አለባቸው። ፋኖ ማለት ለሀገር እንደሚታገል በቃ ማወቅ አለባቸው። እና ፋኖ ዘራፊ እንዳልሆነ ደግሞ ማወቅ ግዴታ አለባቸው። ወንድሜ ይቀጥል። እሺ ያው እኔ የመጣነው ትግራይ ላይ ነበረን። ከትግራይ ሶማሊያ ገባን። ከሶማሊያ ደግሞ ወደ አፋር ገባን። ከአፋር እንደመጣ ነው ቡሬ መጣን። ቡሬ ወረደን። ከቡሬ ደግሞ ወደ 19 ቀን ቆየን። ከዛው መተን እዚህ ቆየን። እዚህ ስንቆይ መጣሁት ወደ ግዳጅ አለ ተባለ። ወጣን መተን ከዛ እየሄደን መንገድ ላይ ከዛ ገባውና መጣሁ። ያው ፋኖ እንደ መከላከያ ምሎ ብሌት ይቆርጦ መንገድ ላይ ይጥላሉ ነው የሚሉ መከላከያ ማለት ነው። እንደዚህ ይላሉ። ከዛ እሷም ይጂ እስቲ እኔ የምቆርጡኝ ከሆነ ይቁረጡኝ ብዬ ለማምጣት ሞከርኩኝ ወደ ፋኖ ለመቀላቀል። እሺ እስቲ በሲዳመኛ ለአካባቢ ወጣቶች በቃ አሁን ፋኖ ያለበትን ቁመና መከላከያ ያለበትን ቁመና ማለት ፋኖ ለምንና እንዴት እንደሚታገል ያያችሁት ነው፣ እየተረዳችሁት ነው። ፋኖ የሚታገለው ለአማራ ሕዝብ ብቻ አይደለም፣ የሚታገለው ለሁሉም ጭቁን ኢትዮጵያዊ ነገ ነፃ ሆኖ በሀገሩ ነፃ ሆኖ እንዲኖር ነው። ስለዚህ አንተ ደግሞ ለአካባቢ ወጣቶች በተለይ ደግሞ ሲዳመኛ ቋንቋ ለሚችሉ ወጣቶች ይሄን ትግል እንዲደግፉና እንዲቀላቀሉ መከላከያ የሚባለው ተቋም እንዳይገቡ እስኪ መልእክት አስተላልፍላችሁ። ያ ነው መከላከያ ሂናሁ ባሉንኩ በቃ ሞራኑ ተበቃ ሞራን ዲጋት yote ሞርታር ኢንሳት ዘራፋር ኢንሳት ዘራፋ ይነን ኢንሳዋት ነው ማኑ በቃ ፋኖ ከወካኑ ነው ፋኖ ከሆኑ ሞርታ ሰምቴ ሞርታ ኖተቴ ቆለ ካኒ ኒንከ ማናክቲኒ እክቲኖ ያክር ፋኖ ተብድራግኒ ወይ አማሩ ከለለግኒ ኢናገደ ያምራትረው ተነት ጾም። እሺ ወንድሜ አሁን ያሰጠ ደልሰጥ አመሰግናለሁ። የመጣ ትግራይ ላይ ነው። ትግራይ ቆየ። ትግራይ ሰላም አስከበረን ወጣን። ዲረዳባ ገብቼ ሶማሌ ቆይቼ ሲመጣኛ ምንም አውቀው ነገር የለም። በቃ በድንገት መከላከያ ጁል ተዘጋጅተ ቁጭ ያለ አንድ ሰዓት ከዛ ቲሎን ምናምን መጣ ይስን መጣ እስከ ባርዳር እስከ ዲረ ሆነ ሰላም ወረደ። ይጋ ምንድነው የተኛ ክልል ምናምን አማራ ክልል ነው አለ። እኔ እኮ ያ ሰዓት ግብሻ ምናምን አላውቅ። ከዛ ወረደ ምንድነው ምናምን ፋኖና መከላከያ ነው። ፋኖና መከላከያ እንዴት ነው ገጠማል እሱ ጋር ነው እኔ እኮ ግራ ገባና ከዛ እስከዛ ይውጋ ይቆይ ከዛ በቃ እኔ እኮ ግራ ገባኝ። በፊት አማራ ፋኖ ጀግና እኮ ነው። ትግራይ ላይ አይናቃለ የኛ ጎን ላይ ይውጋል፣ ኤርትራ ጎን ላይ እኛ ጎን ላይ ነው ይውጋል ማለት። አሁን ዛሬ ና ትላንት ያውሮ ይወጋ
ዛሬ እርሱ ጋር እንዴት ነው ወጋን ምናምን ያለ በቃ እኔ እኮ ግራ ገባና እስከዛ እየተናደደ ቆይቼ በቃ እየቆየ ያ ሳምንት ውስጥ ተቆስዬ እንደገና ባህርዳር ገባ። ባህርዳር እኔ በቃ ቆይቼ አንድ ወር ምናምን ተቀመጠ። እንደገና ተመልሰ መጣ። ሲመጣ ነው ውጊያኩን በቃ መራጂ በቃ መከላከያ ሰራዊት ማለት በቃ ዱንባር ጠባቂ እኮ ነው ወይ እርሱ ጋር መውቀት እኮ በቃ አማራ ፋኖ ምናምን ለምሳሌ የራሱ ክልል ማጠበቅ ነው እንጂ የምንነሲ ምናምን ውሸት ምናምን ማናገር አይደለም። አሁን መከል እንደሱ ያወራ ምናምን አማራሮች የለም አማራ ምናምን እንደሱ በቃ መጨፈጨፍ ፍላጎት አለች ማለት ነው። ሌላ ምናምን ስለዚህ አሁን በቃ ከመጣ በቃ አልፈልግም በቃ ትላንት አውቃ አብሮ በቃ እየሸነፈ ዛሬ እርሱ ጋር እንደዚህ ማውጋት አይችልም በቃ ብዬ ነው መጣ። አሁን መከላከያ ያለበት ቁመና ምን ይመስላል? የራሱን ህዝብ እየጨፈጨፈ ያለ መከላከያ የሚባል ተቋም አለ እና ያለበት ቁመናው ምን ይመስላል? ቁመና በቃ ተበላሽቷል። በቃ ሰራፍ መስላል እኮ በቃ በፊት ወታደር እናውቃለን። በፊት ወታደር ዱንባር ጠባቂ በቃ ሰርፍ ምን ሰው ነገር አነካ የሆነ ነገር ሰው ነገር ማይሰርፍም ዶላር ራሱ ፊት ለፊት ላይ እየወደቀ አነሰ። አሁን በቃ ሰራፊ እኮ ነው መከላከያ ሰራፊ ማለት ስለዚህ በቃ በጣም ለምንድን ነው ማለት እናንተ በሄዳችሁበት አሁን ግዳጅ ብሎ ይዟችሁ በሚሄደው አካባቢ በየሄደበት የግለሰቦችን ቤት ይዘርፋል፣ ያቃጥላል፣ ያወድማል፣ ንጹሃንን ይረሽናል። ይሄን የሚያደርግበት ምክንያቱ ምንድን ነው? ምን ያቃለ ገበሬ ካገኘ ይረሽናል። በቃ ኖርማል ገበሬ ካገኘ ይረሽናል። በቃ የተፈለገ ያደርጋል ማለት እኮ ነው። ሰርፋል በቃ ይረሽናል። ለአካባቢ ወጣቶች በራስ ቋንቋ አሁን ፋኖ ያለበትን ቁመና መከላከያ ያለበትን ቁመና ፋኖን እንዲደግፉ ፋኖ ማለት ህዝብ ጠል ሌሎችን ብሔሮች የሚጠላ የማያቅፍ አድርገው ለሚያስቡት እስኪ በአንተ ቋንቋ ፋኖ እዚህ እንዴት እንዳገኘውና ቀጣይ ምን እንዳሰበ በአንተ ቋንቋ ግለጽላችሁ። እሺ ይድሎቶራ ለወኒ ገላጤም ወይ ዳሞ አማራ ፋኖ የዳሞ በቃ አማራ ፋኖ ያ ዞሮ ዞሮ ኢትዮጵያ እኮ ነው። ኢትዮጵያ እንደገና ተመሳስሎ እንደገና ጊራ ምክንያት ይድን ኮርካቱ አማራ ፋኖ ባሹ አልባንከ ለዶንከ ኦላንታ ከሽቶ ዳፍራ አሁን መከላከያ ሰራዊት ይናው ዱንባር ጠብቃ አገራንጂኒና ወሹ ገደም የሚተታ ምክንያት ይድን በቃ ኮይኮ ዳፍራ እንዳስሬሙ የኮን ምክንያት ይዳሙ አማራ ፋኖ ዳሙ በቃ ዳስሬሙ ምናምን አልነበር ያልከኝ ዋሲውን ከጋሞ ጎፋ እንደመጣ ነው የነገርከኝና እስኪ አሁን ማለት የቆየ 99ኛ ክፍለ ጦር ነው 99ኛ ክፍለ ጦር አንድ አመት በላይ እዚህ ሜጫ መሮዊ ከተማ ላይ ቆይቷል። በቆየባቸው ቀናቶችም በተለይ ጥር 20 ቀን 84 ንጹሃን አስፋልት ላይ ተጨፍጭፈዋል። ጥር 16 ቀን 21 ንጹሃን ተጨፍጭፈዋል። ይቅርታ የካቲት 16 ማለት ለምንድን ነው አሁን ያን ያህል ንጹሃን መሮዊ ላይ የተጨፈጨፉ? ምክንያቱ ምን ነበረ? ለምንድን ነው እንደዛ ሊጨፈጨፉት የቻሉ? በወቅቱ ቦታውም ላይ ስለነበርክ ብዬ ነው። አንተ 99ኛ ክፍለ ጦር ነው የነበረ ኮሎኔል ሸቴ ይባል ነበር በወቅቱ መሪው። እሱ በነበረበት 99 እንግዲህ ይህን ያህል ንጹሃን መሮዊ ላይ ብቻ የተጨፈጨፉ ናቸው። ይሄ በጅምላ የተጨፈጨፉት እንጂ ከዛ ውጭ በየቀጠናው አንድ ሁለት ንጹሃን የተጨፈጨፉበት ጊዜ በጣም ብዙ ነው። ሌላኛው ደግሞ ወደ ብራቃት የሚባል አካባቢ ሄዶ አንድ ቄስ ትምህርት ቤት ውስጥ የሚገኙ 16 ቄስ ተማሪዎችም ተጨፍጭፈዋል። እና ለምንድን ነበር እንደዚህ የሚያደርጉት? ምክንያታቸው ምንድን ነው? አሁን በመከላከያ ደረጃ የሚባለው መጀመሪያ ላይ ከትግራይ ክልል ውጋ ወደ ትግራይ ክልል ስንገባ ልዩ ኃይል ጋርና በመከላከያ አንድ ላይ ተሰልፈን ገብተን ተዋግተናል። ተዋግተን ወተን እኛ ከትግራይ ወተን ሶማሌ ገባን። ልዩ ኃይል ድንበር ላይ ነበረች ወልቃይት አካባቢ ላይ እኛ ሶማሌ ገብተናል። ከዛ ከሶማሌ መልሰን እኛ ወደዚህ ከአዳማ ከአፋር ጀምረ እስከ አዳማ ኮንትራባንድ መንገድ ትዘጋላችሁ ብሎ እኛን አመጣ። ልክ እኛ አዳማ እንደገባን ወደ አማራ ክልል ግዳጅ በግዴታ ሰጠ። ለኮርኔል እሸቴ ከሰጠው በኋላ ኮርኔል እሸቴ ተቀበለ። እኛን ይዞ እዚህ ገባ። እዚህ ይዞ ሲገባ የተባለው ከአድማ ከልዩ ኃይል ክብት ትጥቅ አስፈቱ ብሎ ነው ያስገባ። ሳስገባ ወደ ፋኖ ስማቸው ተቀይሯል አለ። ከዛ ስንገባ ልክ ፋኖ ሲጀመር ከኛ ጋር ትግራይ ክልል ተዋክቶ ነው ወጣ። መንግስት ያውቃል። ከዛ መንግስት ከሚያውቀው ፋኖ ሌላ ነው፣ ይሄ ሌባ ነው ተባለ።
ሌባው ከየት ነው የመጣ አለን ብለን እኛ በልባችን ያስበን የተኛው ጋር ነው የምንዋጋው ብለን ሜራዊ ከመጣን በኋላ አንዳንድ ግለሰቦች እርስ በርስ ነው እንዴት ነው እየተዋጋኝ ያለ ነው ያለ ያስበን እኛ ስንዋጋ በእኛ አካሄዳችንን ስናስብ ልክ አይደለም። መንግስት በራሱ ጥፋት ህዝባችንም ያስጨርሰ የአማራ ክልልን ገለልተኛ አድርጎ እኛን ማይመለከት ሰራዊቱ ማይመለከተው ቦታ አስገብቶ እኛንም ከአድማ ከልዩ ኃይል ጋር አስገጥሞ እኛን ላይ ሳሪጋው ሁኔታው ሳይመች ሲቀር እኔም ትላንት ከደቡብ መጥቼ ለውጪ ድንበር ነው ለድንበር ብዬ ነው እንጂ ለሀገር ብዬ ነው እንጂ የገባሁት እርስ በርስ ለማዋጋት ስላልገባሁት አሰራሩ ልክ አይደለም ብዬ እስከ ዛሬ ብዙ ቦታ ገብቻለሁ። አማራ ክልልን ብዙ ዞራለሁ፣ ግን አሰራሩ ልክ አይደለም። ላቋርጠና ዋሲውን ለምንድነው ንጹሃን ላይ ታርጌት የሆነ ጭፍጨፋ የሚካሄደው? ማለት ብዙ ጊዜ አሁን ቅድም በቁጥር የገለጽኩልህ ንጹሃን ምንም ከፋኖ መዋቅር ጋር ግንኙነት የሌላቸው ፋኖ በእዝ በሰንሰለት ከአካል ጀምሮ እስከ እዝ ድረስ የተዋቀረ መዋቅር ያለው ተቋም እንጂ ዝም ብሎ የተበታተኑ ግለሰቦች የሚታገሉበት አይደለም። ነገር ግን ይህ ተቋም ህብረተሰቡ የግፉ ቀማሽ ስለሆነ ይደግፈዋል፣ ያግዘዋል። ግን ለምንድነው ብዙ ጊዜ ንጹሃን እንዲጨፈጨፍ የሚደረገው? ምክንያቱ ምንድነው የሚሏችሁ? ተጨፍጭፏል አይደል? ንጹሃን መራዊ ላይ ተጨፍጭፏል አይደል? ተጨፍጭፏል። ምንድነው ምክንያታቸው? ፋኖ ደጋፊ ብሎ ፋኖ አሁን ህፃናት ናቸው የተጨፈጨፉ። ህፃናት የፋኖ ደጋፊ እንዴት ሊሆኑ ይችላሉ? ፋኖን ደጋፊ ናቸው ብሎ ከመጨፍጨፍ ራሳቸው ፋኖ የሆኑትን አካሎች አግኝቶ መጨፍጨፍ ይችል ነበር። ግን ደግሞ እንደዛ ሽፋን የሚሰጥ እንደዛ ይመስለኛል እንጂ አጠቃላይ ሲመጣ የአማራ ጥላቻ እናንተ ሌሎች ብሔሮች ምንም ላታውቁ ትችላላችሁ። ነገር ግን አብይ አህመድ የአማራን ህዝብ ይጠላል። የአማራ ህዝብ ጠላት ብቻ አይደለም፣ ቀጣይ ሌሎች ማንነቶችንም ለማጥፋት የሚሰራ ግለሰብ ነው። ትናንትና ትግራይን ወግቷል። ትግራይ የተዋጋበትን አንድም ዓላማ ሳይሳካ አማራ ክልል ገብቶ አማራን እየወጋ እየጨፈጨፈ ነው። ትናንት በሌላ ቦታ ማለት በወለጋ በቢኒሻንጉል መተከል አማሮችን ሲጨፈጭፍና በጅምላ ሲያስቀብር ነው የኖረው። አሁን ደግሞ አማራን ነገ ይቀጥላል፣ ሌሎች ማንነቶችን ያጠፋል። ስለዚህ የምትጨፈጭፉ ዝም ብላችሁ ንጹሃንን ሄዱ ጨፍጭፉ ነው የምትባሉት። እና መሪዎች ለምንድን ነው እንደዛ የሚሏችሁ? መሪዎች እነሱ መሪዎችም የሚበዛው ኦሮሞ ናቸው። ደቡብ መሪዎችም ብዙም አይቼም አላውቅም። አማራ መሰረታዊ ወታደር ይበዛል፣ መሪም የለም። ከኢሸቴ ኮርኔል ኢሸቴ የሚባለው መጣ እኛን አስመጥቶ እዚህ መራዊ እንደገባ ወደ ሰላም አስከባሪ ወጣ። ከዛ እሱ ከወጣው በኋላ ሌላ አማራ መሪ የገባ የለም። ማን ነው የሚባል መሪው? ወዛ በኋላ እሱ ከወጣ በኋላ እሱ ከወጣ በኋላ ይመር የሚባለው ኮርኔል ይመር ገባ። እሺ የት ነው የትውልድ ቦታው? ትውልዱ ትግሬ ነው። እሺ ከዛ ሲመራ ነበረ። ከዛ በኋላ እሱም አንፈልግም ብሎ እሱ ያጠፋው ጥፋት እኔ አላቅም። በርግጥ እኔ ምክትል አስር አለቃ ነኝ፣ ግን አብዛኛው ስለሱ አላቅም። ከዛ እሱን ቁም እስረኛ አድርጎ አንድ ሌላ ትግሬ አሁንም አምጥቶ እያስመራ ነው። ትግሬ ነው ኦሮሞ ነው አንድ አለ ኮርነር ዲፎ የሚባለው አሁን የሱ ቦታ እየሰራ ነው። እሱን አስገብቶ እያሰራ ነው። ግን ስንገባ ህብዝን እንዲጨፈጭፍና እኛ መጀመሪያ ሰልጥነን ስንወጣ የአማራን ህብዝ ለመጨፍጨፍ እንዲጨፈጭፍ እንደዚህ ተምረን አልወጣንም። ግን መንግስት እኛን አስገብቶ ህብዙን ሲጨፈጭፍ ፋኖ ያምናል በሚል ያስተኩሳል። እኛንም ተኩሱ ይላል። ህብዙስ እንዴት አድርገን ነው የምንተኩሰው ብለን እኛ ጥያቄ ማቅረብ ስለማንችል ለኛ መብት ስለሌለ ገብተን እንተኩሳለን። ህብዙም በዛ ሰዓት በዛ ልክ እየተጎዳ እያለ እኛም መንገድ አተን እስከ ዛሬ 1 አመት ምዕራብ ላይ ቆየው። አሁን ፋኖ እኛን ሳስተምር ፋኖ ሌባ ነው፣ ይሰርቃል፣ መከላከያን አይፈልግም። አማራ ክልል መከላከያን ስለማይፈልግ ነው እንደዚህ ይላል። አሁን ከመከላከያ ወጥተ ወደ ፋኖ ከገባ ይረሸናል፣ አይሰድም፣ ወደ ሀገር አይሸኝም የሚል ትምህርት አለ። ግን እኔ ወጥቼ ፋኖ ሲቀላቀል ከአባት በላይ ከእናት በላይ ያንከባከበ እነሱ እንደማስተምረው ሳይሆን የአማራ ፋኖ ሐሳብና አቋሙ የተለየ ነው። ለራሳቸው ለክልሉ ለአንዷ ክልል ሳይሆን ሞላው ኢትዮጵያ እንደማስበው ሙሉን ለመደገፍ የወጣ ፋኖ ነው እንጂ ራሱን ለመደገፍ የራሱን ክልል ብቻ ሳይሆን
ሞላ ወጣቱንም ለማትረፍ ተቋምና መንግስትን እንዳልፈልግ እኛም አውቀናል። ከዚህ በኋላ ያለውን ነገር ከዚህ በኋላ ከነሱ ጋር ተምሬ እወጣለሁ ብዬ ወጥቻለሁ። እሺ እስኪ ቋንቋ ምን ከአማርኛ ቋንቋ ውጭ ሌላ ምን ቋንቋ ነበር የምትችል? ባስኬተኛ ባስኬተኛ። እስኪ በባስኬተኛ ለአካባቢ ወጣቶች ሌሎች ጓዶች እንዳስተላለፉት ፋኖ ያለበትን ቁመና መከላከያ አሁን ያለበትን ቁመና መከላከያን ባለመቀላቀል ቢችሉ ፋኖ በየአካባቢያቸው እያደራጁ ይህን ስርዓት እንዲታገሉ መልእክት በራሱ ቋንቋ አስተላልፍ። መጀመሪያ ባስኬት አፖ አሰጋደ ኦት ከስተራ ታኒ መከላከያ ገለራ ኦይዲላይት ትግራይ ክልል ፖ አታ በአማራ ክልል ገለጽ ድረስ ኦይዲላይት ታገለን ግን አማራ ክልል ፋኖ ሊዮሌ ወጥተ ዘንበራ መንግስት እንተ አማንሳ ካይዶሪ እንተ ነፈረስን ኑ አብዘ ፈረስ ረዝጋር ጥያቄ ድንትኖ ጋላ ኑናና መከላከያ ይሄ ገልሰሪ መንግስት ኑ አመራጭ ሶብሲ ኑ ህግ ፈቴ ህግ እማካይዶሪ ኑናና አታ በአማራ ክልል ገልሲ መከላከያ ሶለማሂ ፋኔ ሶላ እንተ ነው ዲፍቴዝ ገኝ ኑ አታ ታገለ ላይት ሙለ ታገለ አማራ ክልል ህብዝ ሙላ ፋኔ ዳጋፈር ኑ ደሞ ፋነና ዲንጋንድ ሻሊባስ ህብዘን ሲደዶአሪ ህብዘን ኑና ዳጋፋ ከተጎንዶ ኑሪሪ ይዛ ታኔ ፖገደ መከላከያ ደቡብ ማቅኖት ገላንድ ኮሽባስ መንግስት ቀየር እንተካይዶን እንት ገላንድ ሻሊባስ ገላር እንት ህይወት እንዳንድ አይሰዶ ከት ጥቅም ባየንታው ከተላ ራስከን አስተው እኔ መስራቱ ወታደር አዱኛ ባር ባላሉ 2016 መስከረም ነው አማራ ክልል የገባው። እንደገባን እነሱ ሲያስተምሩ ጽፈኛ ፋኖ ነው ያለው። ጽፈኛ ፋኖ እየተዋጋ ነው ያለ። ጽፈኛ ፋኖን ገፍታ ያው የታጠቀ ኃይልን ትጥቁን እናስፈታለን ብሎ ነው ያስገቡ። ስንገባ ያው ደብረ ብርሃን ላይ ነው የገባን። በዛ ሰዓት ውጊያ ያገኘ ሰው ነው የሚመታው። ያገኘ ሰው ይመታል። አንድ ሰው አንድ ጥይት ድምጽ ከሰሙ ያገኘ ሰው ሁሉ ይመታል። ከዛ አንድ ወር እዛ ቆየው። ከቆየው በኋላ ጎጃም ገባው። ጎጃም እንደገባው እዚህ ቻይና ካምፕ ነው የገባን እንደመጣ። ከዛ እዚህ እንደቆየን ሲያስተምሩ ፋኖ ማለት በፊት ጀግና ነው፣ ፋኖ ማለት ተዋጊ ኃይል ነው ያሉ። ይሄ ፋኖ ሳይሆን ጽፈኛ ፋኖ ነው፣ ይሄ ሌባ ነው። ይሄንን መውደምና ማጥፋት ስራ እንሰራለን ብሎ ነው ያስተማሩ። እሺ ብለን እንደገባን ያው ውጊያ ላይ ያገኘ ሰው ሁሉ ነው የሚመታ። ከዛ ጎጃም እዚህ ከገባ በኋላ መራዊ ከገባ በኋላ ሁለት ወር ቆየው። ከዛ በኋላ ውጊያ ስለማይመች ወጣው። መንገድ ላይ እየሄድኩ ያለው ወደ ሀገር እገዳለሁ ብዬ እየሄድኩ ያለው መንገድ ላይ ነው የተያዝኩ። ከዛ እንደተያዝኩ አመጡ። ከመጣው በኋላ እዚህ ታሰርኩ። ድጋሚ ሁለተኛ እስር ቤት ነው አሁን ወጥቼ ፋኖ ጋር ነው ያለሁት። ፋኖ ማለት በጣም ጀግና ነው። እነሱን ክብካቤያችሁ ሲቀበሉ በጣም ምርጥ ናቸው። እነሱ ሲያስተምሩ ፋኖ እናንተን አታለሎ ይወስዳል፣ ወይም ክላሽ ወይም ያገኘ ንብረት ከወሰደ በኋላ ይገላል። እናንተን አያተርፍም፣ በህይወቱ ወደ ሀገር አይሰድም። ይሄ ሌባ ነው ሙሉ። ግን እዚህ ስትመጣ ያገኘው ተቃራኒ ነው። አዎ እስኪ በራሱ ቋንቋ ሌላ ቋንቋ እንደምትችል ሲዳማ እንደምትችል ተናግራልና በሲዳመኛ ለአካባቢ ወጣቶች የፋኖን ትግል እስኪ በአግባቡ አስረዳችሁ። ምክንያቱም አብረህ ቆይተሃል፣ እያየህን ነው። ከመጣን በኋላ እዛ ያለው መከላከያ የሚልህና እኛ እዚህ መጣ ያገኘው ይለያያል። ስለዚህ በአካባቢ ላሉ ወጣቶች በሲዳመኛ መልእክት አስተላልፍላችሁ። ታገተም ባረሞቱን ያምበትና ኑግ ማህኒች መከላከያውና ፋኖኖች ኮይውጭ እንሞና አሜካቱላ ኢኮትና ይዳንያች ሞዮችና ፋኖ ገቶ ቢያፍ ትግራይ ውገራጎች ጊኢና ኮይ ከችቲ ጀግኖ ነው ገዘነ ፋኖ ቱነባላ አንድ ህኔች ቦኖ ተማርኬ በጋግና ፋኖ ጋዮኔ ፋኖ ገቶ ዘራፊ ኃይል ሆነችን ቦኖ ተማርኬ እብቱነት ቆሮች ኮኒዮነታኔት ወጣቶ ኮኒዮነታኔት ዲጭ በታ ዳገናው መከላከያዎች ግሞ ቦሎሽን ቃያች አቢገቶ አሽካሾና ሊበት ዋን ጋዮ ብትሆን ታገተም